የአምራን ሴራ ተጋለጠ። አምራን እንግዲህ ልጄን ያስወረደችው ወይዘሮ ዝናሽ ናት እናት ናት ብላ ለናሆም ነግራ ነበረ። በስተ መጨረሻ ግን እውነት ተደብቃ አትቀርምና ዛሬ ተጋልጣለች። ሰላም ውድና የተከበራችሁ ቤተሰብ እንደምናላችሁ። እንግዲህ ይህንን ኑሐሚን ተከታታይ ድራማ ስናይ ብዙ ነገሮች አይተናል። ዛሬ ደግሞ የድራማው ጫፍ እየደረሰ ይመስላል። እንግዲህ ኑሐሚንና ናሆም ቅልጥ ያለ ፍቅር ውስጥ የገቡ ይመስላሉ። ከገጠር ወደ አዲስ አበባ መጥተው ነበረ። ናሆሜ ግን እጅግ በጣም ደስተኛ ናት። ወደ አባትና እናቷ ቤት ለመግባት የጨነቃት ትመስል ነበረ። ናሆምም ምን ሆነሽ ነው? አባትሽን ቁሞ መሄድ ማየት አልናፈቀሽም እንዴ አላት። ወደ ቀልቧም ተመለሰችና እኔ እንጃ ወደ አባትና እናቴ ቤት መግባት እንደምገባ እያወቅኩኝ ግን ብዙም አይደለሁም። አባቴን ቆሞ መሄዱን ለማየት ናፍቄያለሁ። ካንተም መለየት ግን እንደዛው አለችው። እሱም እውነቴን ነው ምልሽ፣ መኪናው የአዲስ አበባ መሬትን ሲረግጥ ከአምራን ጋር ያለኝን ነገር ለማሰብ ራሱ እንትን እያለኝ ነበረ። ለማንኛውም አንድ ነገር ልንገርህ፣ ዛሬ አቶ ሌኩን ጋር መተህ እራት ብትጋብዝህ ምን ይመስልሃል አለችው። እሺ ብሎ ተለያዩ። እንግዲህ የኑሐሚ አባት ኑሐሚን ለማስደሰት ዱብ ዱብ እያሉ ስፖርት እየሰሩ ነበረ። ወይዘሮ አስቴር ደግሞ ምግብ እያቀራረበች ቡና አፍልታ ተሴ እያለች ብትጣራም አላገኘችውም። ወደ ውጭ ስትወጣ የኑሐሚን አባት ስፖርት እየሰሩ ስታገኘው ወይዘሮ አስቴር አለችው፣ ኧረ እባክህ አንዳንድ ጊዜም ለውጥ ቀስ እያለ ሲመጣ ደስ ይላል። ዱብ ዱብ ላለው ብለህ እንደ ወጣቶቹ እስትራፑ ይዞህ መንቀሳቀስ እንዳያቅትህ አለችው። ኧረ እባክሽ አረጀሁ እንዴ እያለ ሲቀልድ፣ ምን ይቺ ልጅ ቆየችሳ ዛሬ አልነበር እንዴ ይመጣሉ ያለችው? አልደወለችምም እያሉ እያወሩ እያሉ ኑሐሚ መጣች። ኑሐሚ ሻንጣውን ጣለችው። አባቷን ታያለች። አባቷ ቁጭ ብሎ ስለነበረ ኩርሲ ላይ ግራ ተጋባች። ቀስ እያለ ቆም ሲራመድ ፈዛ ቀረች። አባቴ ይሄ ነገር እውነት ነው እንዴ? እንዴት ነው እያለች ስትል ሶስቱም ተቃቅፈው ተሳሳሙ። እጅግ በጣም ደስ የሚል ቤተሰብ ነበረ። በስተመጨረሻም እንግዲህ ሶስቱም ተቃቅፈው ከተሳሳሙ በኋላ ወደ ቤት ገቡና ምግብ ጠረጴዛ ላይ ቁጭ ብለው እያወሩ የአቶ ሌኩንንም ነገር አነሱ። አቶ ሌኩን እንዴት ናቸው አለች። አቶ ሌኩን ድብርት ውስጥ ነው። አግኝተው ታውቃለህ ብላ ስትጠይቅ ስደውልለትም አያነሳም። አንድ ቀንም ቢሄድ ጥሩ ስሜት ላይ አይደለም። እጅግ በጣም ተሰማት። ምን ያደርጋል የዚህ የቤት የደስታ ባለቤት አቶ ሌኩን ነበሩ እያለች አዘነች። ለማንኛውም ናሆም ወደ ቤት ከሄደ በኋላ ያገኙ ኤሚን ነበረ። ኤሚ ሶፋ ላይ ተኝታለች። አትንኩኝ ትላለች ሲጠራት። ኤርፎን ታዳምጣለች። ኤርፎኑን ሲቀማት ብድግ ስትል ናሆም ነው። ናሆምን ዘላ አቀፈችው። አለቀሰች። ወንድሜ መጣህልኝ? ታውቃለህ አይደል እንደምወድህ አለች። እሱም አላት ትንስየዋ የኔ እህት እኔም በጣም ነው የምወድሽ እያለ ካቀፋት በኋላ ከዛ በሩ ተከፈተና አቶ ሌኩን ገቡ። አቶ ሌኩን ሲገቡ ፊታቸው ጠውልጓል። እንደ አባዬ ፈዞ ቀረ ልጅ። እንደ አባዬ ምን ሆነህ ነው አለ። አቶ ሌኩን አሉ ልጅ እንዴት ነህ? ተነስና ሰላም ብለኝ ቀፈኝ እንጂ በግድ ተነስቶ ሰላም አላቸው። በስተ መጨረሻም እንግዲህ ወይዘሮ ዝናሽ መጣች። ወይዘሮ ዝናሽ ስትመጣ ብድግ ብሎ በእቅፍ አደረጋት። ሲያይ እጇን አየ። እንዴ ምን ሆነሽ ነው? ጮኸ። ሐኪም ቤት ሄድሽ? ምንድነው የነካሽ? ቢላ ቆርጦኝ ነው። ግራ ተጋባ። አቶ ሌኩን ያዋቸዋል።
ኤሚ ደስ ይላታል። በመሃል አባቷን ታያለች። በስተ መጨረሻም እንዴት እንዲህ ሊሆን ቻለ? ግራ ገባው። ናሆም ወደ አምራን ሄደ። አምራን ጋር ከሄደ በኋላ እንግዲህ እንደሚወዳት ሁሉን ነገር መስመር እንደሚያስይዝ እንዴት እንደናፈቅሽኝ ናፍቀሽኝ እኮ ነው ሻንጣይን ጥዬ ልብስ ቀይሬ እየበረርኩ የመጣሁት አላት። አንዲት አበባ አውጥቶ ሲሰጣት እና ምን ነው በርከት አላረክበትም? የስጦታ ትንሽ የለውም አላልሽም አላሉም ሲሉ አልሰማሽም እንዴ የኔ ውድ ሚስት አላት። እሱም ያቾፋል፣ እሷም ታቾፋለች። ናሆም ቀስ ብለህ ወደ መረቤ እየገባህ ነው እያለች እሷም ብቻዋን ታወራለች። እሱም ይላል እበቀልሻለሁ፣ ለአንቺ ምንም ይሁን የአበባውንም ማሳ ቢሆን እገዛልሻለሁ ይላታል። አንተ ልጅ ምን ሆነ ነው ዛሬ ትለዋለች። እንግዲህ የልጄን ገዳይ ወይዘሮ ዝናሽን እዛው ፊቷ ሁኜ በቀላታለሁ እያለ መጥፎ ነገር ያወራታል። እሷም እውነት መስሏት ደስ አላት። ከዛ በኋላ እንግዲህ አምራንን አላት ልጃችንን አተናል፣ ዛሬ ደግሞ ያንን መተካት አለብን ሲላት ቅር አላትና በዚህ ጉዳይ ላይ ዝግጁ አይደለውም፣ አሁን ማድረግ አንችልም አለችው። እሺ በቃ ችግር የለውም ባልሽው ሰዓት ይሆናል፣ እተከራየሁበት ቤት አብረን ልንኖር ነው አለችው። እሱ ሊሆን አይችልም፣ ምክንያቱም ጠላትህን እንደ ራስ ውደድ አይደለም የሚል መጽሐፉ። ስለዚህ እዛው አጠገባቸው ሁኜ ጠላቶቼን በቀላቸዋለሁኝ አላት። እሷም ማለች በቃ እሺ ናፍቀኛል፣ ዛሬ ግን አብረን ማደር እፈልጋለሁ ስትለው በጭራሽ ከአንቺ እነሱን እንደማስቀድም አሳያቸዋለሁኝ። ስለዚህ ካጠገባቸው ልርቅ አልችልም፣ በሌላ ጊዜ ግን ይሆናል አላት። አመነችውና አሻለች። ከዛ ተነስተው ተለያይተው ሲሄዱ አበባውን ቆሻሻ ማጠራቀሚያ ውስጥ ነበር የጣለችው። መኪና ውስጥ ከገባች በኋላ ወደ ወይዘሮ ዝናሽ ደወለች። ወይዘሮ ዝናሽ ስልኩን አንስታ ምን ፈለግሽ አለቻት። እንዴ ሁሌ አንድ አይነት መልስ አይሰለችሽም እንዴ አለቻት። እኮ ምን ፈልገሽ ነው የደወልሽው አለቻት። ሚስጥርሽ እኔ ጋ እንዳለ ወቂ እንጂ ስትላት እንደፈለግሽ ማድረግ ትችያለሽ፣ አንቺ የእኔን ንብረት ከምትወርሽው እኔ እጄን ለመንግስት እሰጣለሁ። ስለዚህ ምን እንዳይመጣብኝ ነው ነግረሽው ቪዲዮን አሳይተሽው ለይኩን እንዳይፈታኝ ነው። እሱም እየተካሄደ ነው። ስለዚህ ለይኩንም እኔም ነገራቶችን ካስተካከልን በኋላ ሁለታችንም እጃችንን ለመንግስት ልንሰጥ ወስነናል። ብዙ መንገድ አትጂ፣ ብዙም አትደሰች ብላ ጆሮ ላይ ዘጋችባት። አምራን ደነገጠች፣ እጅግ በጣም ደነገጠች። ወይዘሮ አስቴር እንግዲህ እጅግ በጣም ተቀይራለች። ናሆሜን እያውጣጣቻት ነበረ። ይሄ ደስታሽ ግን የአባትሽ ደስታ ብቻ ነው አለቻት። እና ምን ሊሆን ይችላል አለቻት። ወይዘሮ አስቴርም አለች አይ የሆነ ማዛ ሄድሽበት ነገር የሆነ ነገር የተስተካከለ ሳይኖር አይቀርም አለቻት። ሰውየው ግን እንዴ ሰውየው የምትይው ናሆም እንደው አለቻት። እኔ የሚገርመኝ እኮ አለች እየሳቀች ስሙን ሳልጠራ ገና የምታውቂው ነገር እውነትሽን ነው። ናሆም አሁን ያለበት ሁኔታ ጥሩ አይደለም። እዚህ አባቱ እዚህ እንደገና ደግሞ አምራን ጋር እንዴት ናቸው አለች። አምራን ጋር ደህና ናቸውም ልልሽ አልችልም፣ ብቻ የሆነ የተውሰበሰበ ነገር ነው። ግን እኮ እጮኛው ናት። ስለዚህ ከኔ ጋር ምን ማድረግ ይችላል? አጥብቀሻዥ እንዴ አምራን አለች እኮ ስትላት መጣበቅና ማጥበቅ ወቂ እባክሽ ከጎኑ ሁነሽ እርጅውና አምራን የቀረበችው ለገንዘብ ነው እያለች ወይዘሮ አስቴር መናገር ጀመረች። ኑሐሚን ማለች እኔ እኮ የሚገርመኝ ነገር እናቴ የምትረጅኝ ነገር ነው እያለች ተሳሳቁና በእንግዲህ አጥብቀሽ ያዥ ያለቻት። በስተ መጨረሻም ናሆም ወደ ኤሚ ክፍል ሲሄድ ኤሚ እጅግ በጣም ታለቅሳለች። አቀፈችው። ወንድሜ እያለች ታለቅሳለች።
ምንድን ነው የተፈጠረው ነገር አላት። ታውቃለህ፣ ሁሉም ነገር ግራ ገብቶኛል። እናትና አባቴ ከተለያዩ ራሴን አጠፋለሁ አለችው። ግራ ገባት፣ እሱም ግራ ገባው። ግን እናቴ እጇን እንደዚ የሆነችው ሲል ቢላ ቆርጦኝ ነው አይደል አለችው። አይደለ አለችው። በጭራሽ ላምን አልችልም። እንዴት ነው ቢላ የሚቆርጠው አላት። እውነትን ልንገርህ እናቴ ራሷን ልታጠፋ ነበር ስትለው ደነገጠ። እኔም እንደዚያው ራሴን ላጠፋ ነበረ። ሁሉም በእንባ ታጀቡ፣ ተቃቀፉ፣ ተላቀሱ። በስተመጨረሻም ሄደና አቶ ለይኩን ጋር እንዴት የሚስጥር ትደብቁኛላችሁ? እንዴት ሊሆን ይችላል እያለ ሲጮህ ሰማህ እንዴ? እባክህ ልጄ ይህን እንዴት ነው ምነግርህ? እያሉ እሳቸው የልጅ አለመሆኑን የነገረችው መስሎት ነበረ። እናቴና እህቴ ራሳቸውን ሊያጠፉ እንደሆነ እንዴት አልነገርከኝም? ሲል ተረጋግተው ቁጭ አሉ። እንዴት ነው ምነግርህ? እንዴት ብዬ ልንገርህ? እባክህ አክስት ትመጣለች ሲለው ግራ ገባው። እኮ አክስቴ ነይ ስላልካት ነው፣ እናቴ ጋር ስለተጣላህ ነይ ስላልካት ነው አይደል የምትመጣው? አውቃለሁ እናቴን እንዴት እንደማትወዳት አለ። ናሆም ተናደደ። ይሄ ነገር መስተካከል አለበት እያለ ብዙ ተናግሮ ወጣ። አስተካክሉ፣ ሂድና ደግሞ ልጅህን ሰው ያስፈልጋታል ትሪት አርጋት ብሎ ወጣ። ለራስ የሚያጽናናኝ የምፈልግ አጽናናት ይለኛል እንዴ እያሉ አቶ ለይኩን መጠጣት ጀመሩ። ከእንደገና ወይዘሮ ዝናሽ ልጃቸውና ናሆምን ቁጭ አድርገው ከመቼውም በላይ እንደምወድህ አትርሳ አሉት። እናቴ ባክሽ ይቅር በይኝ፣ ሁሉንም ነገር ቀስ እያልኩኝ እረዳዋለሁኝ እደርስበታለሁም አለ ናሆም እመነኝ፣ እኔ አምራን ያለችውን ነገር እንዳላደረግኩኝ እመነኝ እያለች ወይዘሮ ዝናሽ አለች። አምኜሻለሁኝ፣ ባጠባሁ ጡት ምዬልሃለሁኝ አለችው። አምኜሻለሁኝ፣ አንድ ነገር ግን የምነግርህ ነገር አለኝ። ሄደችበት የተባለችውን ሐኪም ቤት አጥና አለችው። እሺ እሞክራለሁ የቻልኩትን ያህል። እኔም የራሴ ያልኩት ነገር ያዘኝ እንጂ ብዙ ነገር ለማድረግ ሞክሬ ነበረ አለች። እሱም አለ እሺ አለ። እንግዲህ አቶ ለይኩን ናሆምን የእህትህን ነገርና የዳግምን ነገር አደራ፣ ሁሉን ነገር ለአንተ ላደርግ አስቤያለሁና የወርሱን ጉዳይ የዳግምን ነገር አደራ አለ። ዳግም ትላለህ? ዳግም ደግሞ ምን አገባው? ዳግም አባቱን ፍለጋ ሊሆን እኮ ይችላል። አባቱ የት ወድቆ እንዲሆን ራሱ አይታወቅም እያለ አቶ ለይኩን አለ። ናሆምም እንግዲህ ግራ ገብቶት ሁሉንም ጥሎ ወጣ። አምራንና ወይዘሮ ዝናሽ ተገናኙ። ወይዘሮ ዝናሽ ተቀይራለች። ንግግሯ ሁሉ ተስፋ ቆርጣ ይሁን የሆነ የተማመነችበት ነገር ይሁን ባይታወቅም እንግዲህ አምራን ጋር ያላት ኮንፊደንስ እጅግ በጣም የተለየ ነበረ። አምራን ልታስፈራራትን ብትሞክርም እሷ ግን የምትፈራ ጉድ አይደለችም። ስባሪ ሳንቲም ከኔ እንደማታገኝ ወቂ፣ ሁሉን ነገር አስተካክዬ እጄን ለመንግስት ለመስጠት ሁለታችንንም ወስነናል። አንቺ ገንዘቤን ከምትወርሺ እኔ እጄን ለመንግስት እሰጣለሁኝ። ይልቁንስ ልጄ እኔን ልጁ እንዳልገደልኩበት አምኗል። ይሄን እውነታ ያወቀ ጊዜ ሲጣርጎ ነው የሚገልሽ አለቻት። በስተመጨረሻም እንግዲህ የፈለገችውን ነገር ተናግራ እዛው ቁጭ አለችበት ጥላት ሄደች። ናሆም የልጁ ገዳይ ማን እንደሆነ ለማወቅ እንቅልፍ ነስቶታል። ዶክተሩን አግኝቶ እያስፈራራው አምራን አንተ ጋር ስትመጣ ነፍሰ ጡር ነበረች ወይስ ነፍሰ ጡር አልነበረችም እያለ እየጠየቀው ነበረ። ተናገር፣ ከአንድ እስከ 3 እስከምቆጥር ድረስ ካልነገርከኝ እተኩሰዋለሁኝ፣ ህይወትን አታገኛትም ሲለው 1 2 3 ሲል አምራን ወደ እኔ ስትመጣ ነፍሰ ጡር አልነበረችም፣ ብር ሰታኝ ነው ይህንን ነገር እንዳደርግ ያደረግኩትና አልነበረችም ብሎ ሲል ምን አለና ናሆም ደነገጠ። ቀጣይ ክፍል ላይ እንግዲህ የአምራን እጣ ፈንታ
ምን እንደሚሆን እናያለን።